ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ ትኩረታችንን በዓለም የንግድና የነዳጅ ፍሰት ቁልፍ ማዕከል በሆነው ዳሩ ግን አሁን ላይ የከፍተኛ ወታደራዊ ፍጥጫ ቀጠና ወደ ሆነው የሆርሙዝ የባህር ወሽመጥ እናዞራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። የሆርሙዝ የባህር ወሽመጥ ለንግድ ክፍት መሆኑ ከተነገረ ገና 24 ሰዓታት እንኳን ሳይሞላው በአካባቢው ያልተጠበቀና አስደንጋጭ የተኩስ ድምጽ አስተጋብቷል። በተለይም የብሪታንያ የባህር ላይ ደህንነት ኦፕሬሽን ማዕከል እንዳረጋገጠው የኢራን አብዮታዊ ዘብ አባላት ናቸው የተባሉ ሁለት የጦር ጀልባዎች ምንም አይነት የሬዲዮ ቅድመ ማስጠንቀቂያ ሳይሰጡ የህንድ ሰንደቅ ዓላማ በምታውለበልበው ሶንማር ሄርላንድ በተሰኘች የነዳጅ ጫን መርከብ ላይ ድንገተኛ ተኩስም ከፍተዋል። ምንም እንኳን መርከቧና በውስጡ የነበሩ ሰራተኞች በህይወት መትረፍ ቢችሉም የካፒቴኑ የሬዲዮ ጥሪ ግን በስፍራው የነበረውን አስፈሪ ሁኔታ ቁልጭ አድርጎም የሚያሳይ ነበር። ካፒቴኑ በከፍተኛ ድንጋጤ ውስጥ ነው እንዳልፍ ፍቃድ ሰጥታችሁ ነበር፣ ስሜ በዝርዝራችሁ ላይ አለ፣ አሁን ግን እየተኮሳችሁብኝ ነው፣ እባካችሁ ልመለስ ሲል ለኢራን የባህር ኃይል ተማጽኗል። ከዚህም ባሻገር በአካባቢው ታቋርጥ የነበረች ማይንስኪ 4 የተሰኘች ሌላ መርከብ የኢራን ኃይሎች ወታደራዊ ኦፕሬሽን ላይ ነን፣ እንተኩሰና እናወድማቸዋለን የሚል ቀጥተኛ ዛቻ በሬዲዮ ማስተላለፋቸውን ሪፖርት አድርጋለች። ይህ በእንዲህ እንዳለ ባግያ ላክሺሚ የተሰኘች ሌላ የህንድ ኮንቴነር ጫኝ መርከብም ተመሳሳይ ዕጣ ፈንታ ገጥሟታል። መርከቧ ወሽመጡን ለማቋረጥ የሚያስችል ፈቃድ የሌላት በሚል ምክንያት በኢራን የባህር ኃይል ጥብቅ ትዕዛዝ ጉዞዋን አቋርጣ ወደ ተነሳችበት የተባበሩት አረብ ኤሚሬቶች እንድትመለስም ተገዳለች። በመሆኑም እነዚህ ተከታታይና አደገኛ ክስተቶች በኒው ዴሊ እና በቴሄራን መካከል ከፍተኛ የዲፕሎማሲያዊ ውጥረትን ፈጥረዋል። የህንድ የውጭ ጉዳይ ሚኒስትር በኒው ዴሊ የሚገኙትን የኢራን አምባሳደር በአስቸኳይ በመጥራት በህንድ መርከቦች ላይ የተወሰደው እርምጃ እጅግ አሳሳቢና ተቀባይነት የሌለው መሆኑንም አስታውቀዋል። በተጨማሪም የንግድ መርከቦች ያለምንም ስጋት በነፃነት እንዲያልፉ የተጀመረው ሂደት በአፋጣኝ እንዲቀጥል ጠንካራ ማሳሰቢያም ሰጥቷል። ምንም እንኳን ኢራን ይህንን እርምጃ እየወሰደች ያለችው ከአሜሪካ ጋር በገባቸው ፍጥጫ ምክንያት ቢሆንም የድርጊቱ ጦስ ግን እንደ ህንድ ላሉ የረጅም ጊዜ ስትራቴጂካዊ እና የኢኮኖሚ አጋሮቿ ጭምር እየተረፈም መጥቷል። የኢራን አብዮታዊ ዘብ ተግባራዊ ያደረገው ይህ አዲስ የማጣራትና የመቆጣጠር ወታደራዊ አሰራር የዓለም አቀፉን የንግድ መስመር ከባድ አደጋ ውስጥም ጥሎታል። ይህ በእንዲህ እንዳለ የኢራኑ ጠቅላይ መሪ አያቶላህ ሞጃብታ አሊ ካሚኒ እጅግ ጠንካራና አነጋጋሪ ማስጠንቀቂያም አስተላልፈዋል። መሪው የኢራንን ጦር ሰራዊት ቀንን ምክንያት በማድረግ ባስተላለፉት መልእክት የሀገሪቱ የባህር ኃይልና አብዮታዊ ዘብ ከየትኛውም ጊዜ በላይ ለጦርነት ዝግጁ መሆናቸውን በይፋ አረጋግጠዋል። በተለይም በቅርቡ ከአሜሪካና ከእስራኤል ኃይሎች ጋር የነበረውን የ40 ቀናት ወታደራዊ ፍጥጫ ያወደሱት ሐሚኒ ጠላቶቻችንን አዲስና መራር የሽንፈት ጽዋ እናቀምሳቸዋለን በማለት ዛቻ አዘል መልእክትንም አስተላልፈዋል። ይህ ንግግራቸው ኢራን ያላትን የድሮንና የባህር ላይ ጥቃት አቅም በማሳየት ዓለም አቀፉን ማህበረሰብ ለማስጠንቀቅ ያለመ መሆኑን የፖለቲካ ተንታኞችም ይገልጻሉ። ይሁን እንጂ የኢራን ባለስልጣናት እንደሚሉት ይህ ወታደራዊ እንቅስቃሴ ያለ ምክንያት የተጀመረ ሳይሆን አሜሪካ በኢራን የንግድ መስመሮች ላይ ለጣለችው የባህር ላይ እገዳ የተሰጠ ቀጥተኛ ምላሽ ነው። በእርግጥም የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን የባህር ላይ ንግድ ለማቋረጥ በማሰብ ወደ ቴሄራን ወደቦች ያቀኑ 23 መርከቦችን አስገድዶ መመለሱንም ገልጿል። በመሆኑም ይህ ተደጋጋሚ የአሜሪካ እርምጃ ኢራንን አዲስ የባህር ላይ ህግጋት እንድታውጅም ገፋፍቷታል። ከዚህም ባሻገር የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ የሆኑት ኢብራሂም አዚዝ የሆርሙዝ ወሽመጥ ከዚህ በኋላ የሚመራው በኢራን እስላማዊ አብዮት ዘብ ጥብቅ ወታደራዊ ቁጥጥር ስር መሆኑን አስታውቀዋል። በዚህ አዲስ አሰራር መሰረት ዓለም አቀፍ መርከቦች ወሽመጡን ለማቋረጥ የኢራንን ወታደራዊ ኃይል ቅድመ ፍቃድ ማግኘትና የተተመነባቸውን ቀረጥ መክፈል ግዴታም ይሆናል። በተጨማሪም የጦር መርከቦች በአካባቢው ማለፍ ፈጽሞ የተከለከለ ሲሆን የንግድ መርከቦችም እንኳን ቢሆኑ ኢራን በካርታ ወዳሰመረችላቸውና ወደ ዳርቻዋ በተጠጋ አዲስ መስመር እንዲገቡም ተገደዋል። ይህ በእንዲህ እንዳለ ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ ቀውሱ ከሌሎች የቀጠናው ግጭቶች ጋር ያለው ቁርኝነት ነው። የኢራን መከላከያ ሚኒስትር ቃል አቀባይ ብርጋዴር ጄኔራል አባስ
ታሊክኒ እንዳብራሩት የባህር መስመሩ ክፍት ሆኖ የሚቆየው በሊባኖስ ከተደረሰው ጊዜያዊ የተኩስ አቁም ስምምነት ጋር በተያያዘ ብቻ ነው ብለዋል። በሌላ በኩል በሊባኖስ ላይ የሚደረገው ጫና የሚቀጥል ከሆነ ኢራን የባህር ላይ እንቅስቃሴውን ሙሉ በሙሉ ልትዘጋው እንደምትችልም አስጠንቅቀዋል። ዜናችንን ስናጠቃልል የሆርሙዝ የባህር ወሽመጥ ጉዳይ የሁለት ሀገራት የፖለቲካ ፍጥጫ ብቻ ተደርጎም የሚወሰድ አይደለም። ከዓለማችን አጠቃላይ የነዳጅና የተፈጥሮ ጋዝ ንግድ ውስጥ 20% የሚያልፈው በዚህ ጠባብ የውሃ መስመር ላይ ነው። ምንም እንኳን ለአጭር ጊዜ መስመሩ ክፍት ተደርጎ የነበረ ቢሆንም አሁን ላይ እየታየ ያለው ወታደራዊ ውጥረትና እርግጠኛ ያለመሆን ስሜት በዓለም የነዳጅ ገበያና በአጠቃላይ የኢኮኖሚ ፍሰት ላይ ከባድ መናወጥን ሊፈጥርም ይችላል። በስፍራው የሚደረግ ማንኛውም ትንሽ ስህተት ወደ ሰፊ ቀጠናዊ ጦርነት ሊያመራ የሚችልበት እድል እጅግ ሰፊ መሆኑንም መገንዘብ ይቻላል። ለዛሬ ያዘጋጀንላችሁ ዘገባችን ይህንን መስል ነበር። እስከ ፍጻሜው ድረስ ከኛ ጋር ስላቆያችሁ እናመሰግናለን። ቸርን ሰንብት። ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን።